አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ረሱል ዓለይሂ ሰላቱ ወሰላም የነቢይነትን ማዕረግ ከተረከቡ 12 ዓመታትን አስቆጥሯል። ምንም እንኳን የቁረይሾቹ ቁጣና አሳማሚ ቅጣት ለሰው ልጅ የሚከብድ ቢሆንም ለሰሓቦቹ ግን ኢማንንና ብርታትን እጅጉን ጨምሮላቸዋል። መካ አሁን ከተለያዩ የአረብ ሀገራት ለሐጅ በመጡ ነገዶች እጅጉን ተሞልታለች። መንገዶቿ ተጨናንቀዋል። ሁሉም ነገድ በጊዜው ጌታዬ ብሎ የሚያስበውን ጣዖት በሙሉ ተሸክሞ ይዘዋወራል። ይህንን አጋጣሚ ለመጠቀም የወሰኑትም ነቢይ ዓለይሂ ሰላቱ ወሰላም ባልደረቦቻቸውና ራሳቸው እያንዳንዱ ጎሳ ወዳለበት ስብስብ በመሄድ ጥሪ ማድረግ ጀምረዋል። የሚያሾፉባቸውና የሚያስተባብላቸው ቢኖርም ከልቡ የሚያምንባቸውም አለ። ይሁን እንጂ ውዱ ነቢይ ጥሪያቸውን ያለ ምንም ተስፋ መቁረጥ አጧጡፈው ተያይዘውታል። ረሱል ዓለይሂ ሰላቱ ወሰላም በመጨረሻም ከየትሪብ ወይም መዲና የመጡ ሰዎችን ተገናኙና በሚገባ ዳዕዋ አደረጉላቸው። ቃል ኪዳን በማስገባት ሙስዓብ ኢብኑ ዑመይር የተባለን ሰሓባ ቁርአን ያስተምራቸው ዘንድ ከነሱ ጋር ወደ መዲና ላኩት። መካ ላይ እንግልቱና ስቃዩ መልኩን ቀይሮ መጥቷል። ሰሓቦች በአደባባይ አሰቃቂውን ቅጣት መቀጣትም ጀምሯል። ይህ ሁኔታ ያሳሰባቸውም ነቢይ ከፊል ባልደረቦቻቸውን ከዚህ ሰቆቃ ለመታደግ ወደየት ገለል ለማድረግ እንዳለባቸው ሲያስቡ ኢትዮጵያን ፍትሃዊና ሰላማዊ ሆና በማግኘታቸው ወደዚያ እንዲሄዱ አዘዟቸው። የመልእክተኛው ባልደረቦችም በነቢያቸው ትዕዛዝ መሰረት የአረቢያን ምድር ለቀው ወደ አቢሲኒያ ከተሙ። ይሁን እንጂ የመካ አጋሪያን በክስተቱ እጅጉን ተበሳጭተው ከኢትዮጵያ ንጉሥ ጋር ጓደኝነት ያለውን አምር የተባለን ሰው ወደ ንጉሱ የተለያየ ስጦታዎችን አስይዘው ላኩት። ቁረይሾቹ የላኩት ሰው ምንም እንኳን ከሐበሻው ንጉሥ ጋር የጠበቀ ወዳጅነት ቢኖረውም ንጉሱ ስደተኛ ሰሓቦችን አሳልፎ ሊሰጠው ባለመቻሉ የእፍረት ካባን ተላብሶ ተመለሰ። አሁን የቁረይሾቹ የቅጣት አርጩሜ መልኩን ቀይሮ በመምጣት ማንኛውንም አይነት ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት የንግድም ሆነ የዝምድና ትስስሩን እንዲያቆም የሚል ሕግ አጸደቁ። በዚህ ሁኔታ ረሱል ዓለይሂ ሰላቱ ወሰላምና ባልደረቦቻቸው ለሶስት ተከታታይ ዓመታት መራሩን የረሃብና የገለልተኝነትን ጽዋ ለመቅመስ ተገደዱ። ከዚያም በኢስላም ታሪክ የሐዘን ዓመት ተብሎ በሚታወቀው ዓመት ረሱልን ዓለይሂ ሰላቱ ወሰላም እንደ ልጇም እንደ ባሏም እንደ ወንድሟም ስትንከባከባቸውና ከጠላት ስትከላከልላቸው የነበረችው ውድ ባለቤታቸው ኸዲጃ ይህችን ዱንያ ለቃ ተሰናበተቻቸው። የዚያ ዓመት ሐዘን በዚህም አላበቃም። ለረሱል ዓለይሂ ሰላቱ ወሰላም እንደ ጋሻ ሆኖ ከቁረይሾች ይከላከልላቸውም የነበረው አቡ ጣልብ በእርጅና አልጋው ላይ ላይመለስ አሸልቦ ቀረ። አሁን ረሱላችን ዓለይሂ ሰላቱ ወሰላም የኔ ብለው የሚመኩበት ሰው መካ ላይ የለም። የአላህን ጥሪ መካ ላይ ማድረስ ተከለከሉ። ይሁን እንጂ እጃቸውን አጣጥፈው አልተቀመጡም። የአላህን ጥሪ ለማድረስ ረዳት አገኘ በማለት ከመካ አጓራባች ወደ ሆነችው ጣኢፍ ከአገልጋያቸው ዘይድ ጋር ተጓዙ። እሳቸው ምንም እንኳን ጣኢፍ ላይ ተስፋ ቢያደርጉም ህዝቡ ሊቀበላቸው አልቻለም። ለ10 ተከታታይ ቀናት ተዘዋውረው ጥሪ አደረጉ። በመጨረሻም የጣኢፍ ሰዎች በህፃናት በእብዶችና በውሾች ረሱልን እያስደበደቡ ከሀገር ያስወጧቸው ጀመር። ቢአቢ አንተ ወኡሚ ያ ረሱላላህ። ከየአቅጣጫው የሚወረወሩት የድንጋይ ጋጋታዎች የአሽረፉል ኸልቅን እግር ክፉኛ አደማቸው። ከጎናቸው ያለውም አገልጋያቸው ዘይድ የሚወረወሩት የድንጋይ ጋጋታዎች ረሱልን ዓለይሂ ሰላቱ ወሰላም እንዳያገኟቸው በአካሉ ቢከላከልም ከህፃናቶቹና
ከእብዶቹ የተወረወሩት ድንጋይ የረሱልን ዓለይሂ ሰላቱ ወሰላም ጭንቅላት ፈንክቶ ፊታቸውን በደንብ አላወሰው። ቢአቢ አንተ ወኡሚ ያ ረሱለላህ። ከሚዘንብባቸው የድንጋይ ናዳ የበለጠ ልባቸውን ያደማው ይሰነዝሩባቸው የነበሩ የንቀትና የስድብ ቃላት ነበር። ያን ጊዜ ረሱል ድካማቸውን ለአላህ እንዲህ በማለት ተናዘዙ። ጌታዬ ሆይ የኃይሌን መዳከም፣ የመላዬን ማነስና ሰዎች ዘንድ የደረሰብኝን ንቀት ለአንተ አቤት እላለሁ። አንተ የአዛኞች ሁሉ አዛኝ፣ አንተ የደካሞች ጌታ፣ አንተ የኔ ጌታ ለማን ትተወኛለህ? ለሩቅ አጥቂ ትሰጠኝ ወይንም በጠላት እጅ ላይ ትጥለኝ? በእኔ ላይ ተቆጥተህብኝ ካልሆነ በሚደርስብኝ ሁሉ ግድ የለኝም። ነገር ግን እኔን ደህና ማድረግህ ለኔ የሰፋ ነው። ጨለማዎችን ባበራው በአንተ ብርሃን የቅርቢቱም ይሁን የመጪውን ዓለም ያሳመረ በሆነው ያንተ ብርሃን እጠበቃለሁ። ቁጣህ እንዳይወርድብኝ ወይም ጥላቻ እንዳይሰፍርብኝ። ከዚያም አላህ ሱብሓነሁ ወተዓላ በተራራ ላይ የተወከለውን መልአክ ወደ ረሱል ላከው። መልአኩም ረሱል ዓለይሂ ሰላቱ ወሰላም ወዳሉበት በመምጣት ሙሐመድ ሆይ ሁለቱን ተራራዎች በእነርሱ ማለትም በጣኢፍ ሰዎች ላይ እንዳላትማቸው ፍላጎትህ ከሆነ አደርገዋለሁ አላቸው። ረሱልም ዓለይሂ ሰላቱ ወሰላም ከአብራካቸው እርሱን አላህን ሱብሓነሁ ወተዓላ በብቸኝነት ያለማጋራት የሚያመልኩ ልጆችን አላህ እንደሚያወጣ ተስፋ አደርጋለሁ አሉት። ከዚያም እጃቸውን ወደ ላይ ከፍ በማድረግ ያ አላህ ሕዝቦቼ የሚሰሩትን አያውቁምና ወደ ትክክለኛው ጎዳና ሕዝቦቼን ምራቸው በማለት ዱዓ አደረጉ። አሁን ወደ መጡበት መካ ለመመለስ ጉዞ ጀምረዋል። ጉዞአቸው ላይም የሱብሒ ሰላት ደረሰባቸው። በበረሃ ቆመው ሲሰግዱ የጅን ጭፍሮች በመመልከት በርካታ ቁጥር ያላቸው ጅኖች በረሱል ዓለይሂ ሰላቱ ወሰላም መልእክተኝነት አመኑላቸው። መካ ተመልሰው ብዙም ሳይቆዩ የሐጅ ጊዜ ደረሰ። እንደ ቀደምት ጊዜያት ሁሉ አሁን የዓረብ ነገዶች ለሐጅ ስነ ስርዓት መካም መተው ሞሏት። ይሄ ሁኔታ ለረሱል ዓለይሂ ሰላቱ ወሰላም አሪፍ አጋጣሚ ስላመቻቸላቸው ሰው ወደ ተሰበሰበበት ሁሉ በመሄድ እናንተ ሰዎች ሆይ ላኢላሃ ኢላላህ በሉ ትድናላችሁ፣ እኔ ከተቀበላችሁኝ አረቦችን በቁጥጥራችሁ ታውላላችሁ፣ የቀረውም ዓለም ለናንተ ያጎበድዳል፣ በጀነትም ንጉሶች ትሆናላችሁ እያሉ ጥሪ ማድረግ ጀመሩ። በዚህ ሁኔታ ላይ ሳሉ ረሱል ዓለይሂ ሰላቱ ወሰላም የየትሪብ ሰዎችን ተመለከቱና ጠጋ በማለት እነማን ናችሁ ብለው ጠየቋቸው። ሰዎቹም የኸዝረጅ ጎሳዎች ነን አሉ። ረሱልም የአይሁድ እምነት ተከታዮች ናችሁን አሏቸው። ሰዎቹም አዎን አሉ። ረሱልም ተቀምጠን ትንሽ እናውራ አሏቸው። ሰዎቹም እሺ አሏቸው። ከዚያም ረሱል ዓለይሂ ሰላቱ ወሰላም በጣፋጭ አንደበታቸው ቁርአንን እያነበቡላቸውና ዳዕዋ እያደረጉላቸው ሰዎቹን ልባቸውን በእስልምና እንዲንጠለጠል አደረጉ። ሰዎቹም በመጨረሻው ዘመን የሚጠበቀው ነቢይ ይህ መሆኑን በመረዳት ማንም እንዳይቀድማቸውና ወደ ሀገራቸውም ሊያስገቧቸው ወሰኑ። የረሱል ወሬ በእነዚህ ሰዎችና በሙስዓብ ኢብኑ ዑመይር አማካኝነት በጥቂት ቀናት በመዲና ነዋሪያን ጆሮ ሁሉ ተዳረሰ። ሁሉም ሰው ያንን ነቢይ ለማየት ጉጉቱ ጨመረበት። በወርሃ ዙልሒጃ የየትሪብ ሰዎች ዳግም ወደ መካ በመምጣት ረሱልን ዓለይሂ ሰላቱ ወሰላም ተገናኝተው ሁለተኛውን ቃል ኪዳን ገቡላቸው። በመጨረሻም ረሱል ዓለይሂ ሰላቱ ወሰላም እሳቸውንና አቡበክርን በማስቀረት ሁሉንም ተከታዮቻቸውን ወደ መዲና ሸኟቸው። ይህ ሁኔታ ደማቸውን ያፈላው ቁረይሾችም ንብረትነቱ የቁሰይ ኢብኑ ኪላብ በሆነው ዳርነዷ በተባለው ሰፊ አዳራሽ ውስጥ ለመወያየት ተሰበሰቡ። ስብሰባውም ተጀመረ።
የስብሰባው ርዕስ ሙሐመድና ተከታዮቹ መዲና ተሰብስበው ማለት የኛ የንግድ ሸቀጦች በመዲና ስለሚያልፉ በቁጥጥራቸው ያውሉናል፣ ስለዚህ ምን ማድረግ አለብን የሚል ነበር። አንዳንዶቹ ሙሐመድን ከመካ አባረን ከሱ እንገላገል፣ ሌሎች ደግሞ አይ እስኪሞት ድረስ እንሰራው ተባባሉ። የተቀሩት ደግሞ አይ ከሁሉም ጎሳዎች ጠንካራ ወጣቶችን በመመልመል ሁሉንም ሰይፍ እናስይዛቸውና በአንድ ላይ እንዲመቱት ካደረግን የሙሐመድ ጎሳዎች ይህን ሁሉ ጎሳ መበቀል ስለማይችሉ የደሙን ካሳ ብቻ እንሰጣቸዋለን አሉና በዚህ ተስማሙ።